ሙሐመድን ገድያለሁ ሙቷል ሙሐመድ ደስ ይበላችሁ ብሎ አስወራ። ነብዩ ሰለላሁ ዐለይሂ ወሰለም አለመሞታቸውን የሚያውቁ አንዳንድ ሰዎች በእሳቸው ዙሪያ ተሰበሰቡ። እሳቸውን ለማጥቃት ሲሰበሰቡ ኡሙ ዑማራ ቁስለኛን ነበር የምታክመው። ስታይ ነብዩ በተገላጭ ጠላት ተሰብስቦ እሳቸው ለጦር እየተወረወረ ነው። ወደ እሳቸው ሰው እየሮጠ ነው። ነብዩ ተገድለዋል የሚለው ወሬ ቁረይሾችን አሸነፍን ቢያስብልም የሙስሊሞችን ስነ ልቦና ጎድቷል። እሳቸው ከሞቱ ታዲያ ከማን ጋር የምንዋጋው ብለው መሳሪያቸውን አስቀምጠው አንዳንዱ ሐሳብ ውስጥ ገብቷል፣ አንዳንዱ እየሸሸ ነው። ማን ነው የሚከላከልልኝ ጀነት ቃል ምገባለት አሉ። እየተዋጋ እየሞቱ ተራ በተራ ሰባቱም አለቁ። እኔ ባሌና ሁለት ልጆቼ ቀረን ዙሪያ ስንከላከልላቸው ትላለች። በምትከላከልበት ሰዓት 12 ቦታ ተወግታለች ሰውነቷን። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኡሙ ዑማራ ወደ ቀኝ ስመለከት እሷ ነች የምትዋጋው የምትከላከልልኝ፣ ወደ ግራ ምስል እሷ ነች የምትከላከልልኝ። የዛሬዋ ቀን የኡሙ ዑማራ ቀን ነው። እንደሷ የሰራ ማን አለ? ለሷና ለቤተሰቦቿ በጀነት ቃል ገባላችኋለሁ ብሎ ነው የነገሯት ረሱል ሰለላሁ ዐለይሂ ወሰለም። ሙስዓብ ብን ዑመይርን የገደለው ሰው እሷን ሲያይ በጣም የተከላከለች ነው። ብዙ ሙሽሪኮችንም ገድላለች። ሲያይ ጀግና ነች። እሷን ለመግደል የወረወረው ጦር አንገቷ ላይ ተሰክቶ ደም እየፈሰሰ ረሱል ናቸው ሰለላሁ ዐለይሂ ወሰለም ራሳቸውም ታመዋል፣ ቆስለዋል፣ ደማቸው የፈሰሰ ነው። ልጇን ጠርተው እናትህ ጋር ቶሎ በል፣ እሷ ብዙ ይዛው የመጣችው ጨርቅ ነበረ፣ ቁስለኛን ቁስሉ የምታስርበት እሰርላት፣ ቁስሉን እሰርላት ብለው ጠሩት። ፈጥኖ እናቱ ጋር ሄዶ የእናቱን አንገት በጨርቅ ያሰረ ደሙ እንዳይፈስ። ያም ሆኖ የሷም ልጅ እንደገና ተጎድቷል፣ በሰይፍ ጠላት ጎድቷል። ነብዩ ሰለላሁ ዐለይሂ ወሰለም ጠራት ኡሙ ዑማራ፣ ልጅሽን የጎዳውን ሰው አየሽው? እሱ እኮ ነው አሏት። ቀስ ብላ ተደብቃ ሂዳ እሱን እግሩን ስትመታው ከፈረሱ ይወድቃል። ልጆቿን ጠራችን፣ ተርባርበው ገደሉት። ምን አሉ የአላህ መልእክተኛ? ሳቁና ደስተኛ ሆነው አልሐምዱሊላህ እንኳን ደስ አለሽ ልጅሽን ተበቀልሽ ብለው ያሏት ሴት ሰሃባ ነች። ጀግና ጠንካራ የነበረች እቺ ኡሙ ዑማራ ከዚህም በኋላ ሌላ ዘመቻ ላይ ተሳትፋለች። ሁደይቢያ ላይ ተሳትፋለች። ሁነይን ላይ ተሳትፋለች። መጨረሻ አሟሟታ የሆነው ገዝወቱል አልየማማ ገዝወቱል የማማ ላይ ነው ሕይወቷ ያለፈው። በአቡበክር ስዲቅ ዘመን የማማ ላይ ሙሰሊሙቱል ከዛብ በውሸት ነብይ ነኝ ብሎ የሚያወራ ነበር። ወደዛ ዘመቻ ተኪዶ እዛም ዘመቻ ላይ ሂዳ 11 ቦታ ተወግቷ እጇ ተቆርጦ ነው ወደ መዲና መታ በዑመር ኢብኑ ኸጣብ ዘመን ሙታ በቂዕ ላይ የተቀበረችው። እንደዛ አይነት ሴቶች ያስፈልጋሉ በእኛም ዘመን በቀጣዩ ዘመን። እናት ሆይ ያንቺ ድርሻ ይህ ነው። ሴቶች ሆይ ለእስላም ያበረካታችሁ ድርሻ ይህ ነውና ይሁድ ተራራን ስናስብ እሷ ሳትነሳ እሷ ሳትወሳ ሚያልፍ ክስተት ስላልሆነው በሰማኑ የምንጠቀም ሰው አላህ አድርገን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።